ሰላም ጤና ይስጥልን ውድ የፕሮግራማችን ተከታታዮች ያላችሁት አጀብ የዩቲዩብ ቻናላችን ላይ ነው። በእርግጥ ሁላችንም እጅግ በጣም ሀብታም መሆን ምኞት ይኖረናል። ስንቶቻችን ሌሊት አልጋችን ላይ ተኝተን በሚሊዮን የሚቆጠር ገንዘብ ለማግኘት ወጣ ያሉ መንገዶችን አስበን ይሆን? ነገር ግን አብዛኞቻችን ጠዋት ላይ እነዚህን ሐሳቦች አልጋችን ላይ ትተን ወደ ስራችን እንሄዳለን። ሁሉም ሰው ግን እንደዚህ አያደርግም። ፉታንጋ ባባኒ ሱሱኮ በዓለማችን ላይ ካሉ ትላልቅ ሜጋ ሀብታሞች ጋር ትከሻ ለትከሻ መለካካትን የህይወቱ ተልዕኮ ያደረገ ሰው ነበር። እስከ ፕሮግራማችን ፍጻሜ ድረስ ከኛ ጋር ልትቆዩ ከወደዳችሁ በአእምሮ ውስጥ ከሐሳብ በቀር ሌላ ምንም የሌለው አንድ እብድ ሰው እንዴት ከ245 ሚሊዮን ዶላር በላይ ማጭበርበርና ማምለጥ እንደቻለ እናስቃኛችኋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሆኑ። ሁላችንም እጅግ በጣም ሀብታም የመሆን ምኞት ይኖረናል። ምን ያህል ጊዜ ሌሊት አልጋችን ላይ ተኝተን በሚሊዮን የሚቆጠር ገንዘብ ለማግኘት አንዳንድ የማይታሰቡ ሐሳቦችን አስበናል። ነገር ግን አብዛኞቻችን በማግስቱ እነዚያን ሐሳቦች አልጋ ላይ ትተን ወደ ስራ እንሄዳለን። ነገር ግን ሁሉም ሰው አይደለም። ፉታንጋ ባባኒ ሱሱኮ ከዓለም ሜጋ ሀብታም ልሂቃን ጋር ትከሻ ለትከሻ መቆም የህይወቱን ተልዕኮ ያደረገ ሰው ነበር። ከትሁት ጅማሮ ባልተለመደ መንገድ በአፍሪካ የሚገኝ የተከለከለ ጥቁር አስማትን በመጠቀም በሚሊዮን የሚቆጠሩ ዶላሮችን ለማፍራት ያቅዳል። በጭንቅላቱ ውስጥ ከህልም በስተቀር ምንም የሌለው አንድ እብድ ሰው እንዴት ከ250 ሚሊዮን ዶላር በላይ ማጭበርበርና ማምለጥ እንደቻለ ለማወቅ እስከ መጨረሻው አብራችሁን ቆዩ። ሱሱኮ የተወለደው በ1946 በማሊ ሲሆን ብዙዎቹ የህይወቱ የመጀመሪያ ዓመታት በሚስጥር የተሞሉ ናቸው። ከጎረቤት ሀገር ጊኒ ድንበር አቅራቢያ ዳቢያ ከምትባል ከተማ በስተደቡብ ምስራቅ በምትገኝ ትንሽ መንደር ውስጥ እንደተወለደ ከመወራቱ ውጪ ሌላ የሚታወቅ ነገር የለም። ህልሙ ለመጀመሪያ ጊዜ በሱሱኮ አይምሮ ውስጥ መቼ ስር እንደሰደደ መናገር ባይቻልም ወጣቱ የራሱን የአየር መንገድ ኢንዱስትሪ የመፍጠር ህልም እንደነበረው ግን ግልጽ ነው። በህይወቱ ውስጥ የሆነ ቀን ወደ ሰማይ ቀና ሲል የአፍሪካ ንብረት የሆኑ አውሮፕላኖች ደመናውን ሲያቋርጡና አሻራቸውን በዓለም ላይ ሲያሳርፉ ማየት ፈለገ። ሱሱኮ አንድ ቀን የምዕራብ አፍሪካ ሀገራት ከሌሎች ዓለም አቀፍ ግዙፍ ኩባንያዎች ጋር ትከሻ ለትከሻ እንደሚለካኩ ህልም ነበረው። ነገር ግን ማሊ ድሮም ሆነ አሁን የበለጸገች ሀገር አይደለችም። እንደ አውሮፓውያን አቆጣጠር በ2021 የሀገር ውስጥ ምርቷ በነፍስ ወከፍ $874 ብቻ ሆኖ ዜጎቿ በፕላኔታችን ላይ ካሉ በጣም ድሃ ህዝቦች መካከል የሚጠቀሱ ናቸው። በምዕራብ አፍሪካ ከሚገኝ መንደር የመጣ ወጣት ህዝቡን በዓለም መድረክ ላይ ወደ ታላቅነት ስለማድረስ እንዴት ሊያስብ ይችላል? ህልሞች ብቻቸውን በቂ አይሆኑም። እናም ሱሱኮ እቅድ ያስፈልገዋል። ማሊ በምድር ላይ ካሉት ሀብታም ሀገራት ተርታ የማትመደብ ብትሆንም ነገር ግን ሱሱኮ ከሌሎቹ የተሻለ አንድ እድል ነበረው። ጥቁር አስማት። ለሚሰማው እንዲሁ ከልብ ወለድ የወጣ ነገር ይመስላል፣ ግን እውነት ነው። ማሊና ሌሎች የምዕራብ አፍሪካ ሀገራት የበርካታ ጥንታዊ ልማዶች መገኛ ናቸው። ከነዚህ ልማዶች አንዳንዶቹ እውነታውን ወደ ተጠቃሚው ምኞት ለመቀየር የሚያገለግሉ የተከለከሉ የአምልኮ ስርዓቶችን ያካትታሉ። እስልምና የጥቁር አስማት ልምምድን በጥብቅ ቢከለክልም ነገር ግን አንዳንዶች እምነታቸውን ወደ ጎን ለመተው ፈቃደኞች ናቸው። ሱሱኮ ቀደም ሲል እንደተገለጸው ከእንደዚህ አይነት ሰዎች አንዱ ነበር። ስለ ሰውየው የመጀመሪያዎቹ ዓመታት የሚታወቀው በጣም ጥቂት ነው። እንደ እውነቱ ከሆነ የህይወቱ የመጀመሪያ የተመዘገቡ አጋጣሚዎች የጀመሩት በ1995 49 ዓመቱ ላይ ነው። በዚህ ጊዜ ሱሱኮ ህይወቱ ጥሩ የሚባልና ለራሱ የሚሆን ሰው ነበር። ነገር ግን በዓለም ላይ በኩራት የሚራመድ ሚሊዮነር ከመሆን በጣም የራቀ ነበር። ከብዙ 10 ዓመታት በፊት ያወጣው እቅድ ምንም ይሁን ምን እሱ እንዳሰበው ግን አልሰራም። እናም ብዙም ሳይቆይ ያ ሁሉ ሊለወጥ ግድ አለ። ሱሱኮ በተባበሩት አረብ ኤምሬትስ ዋና ከተማ ወደሚገኘው የዱባይ እስላማዊ ባንክ ዋና ቢሮ ገባ። ባንኩ በዚህ ጊዜ ከተመሰረተ ገና 20 ዓመቱ ነበር። እንደ ሲቲ ባንክ ወይም ኖርዘርን ትረስት ካሉ
ግዙፍ ኩባንያዎች ጋር ሲወዳደር ገና ወጣት ነበር። ነገር ግን በፍጥነት በማደግ ላይ ላለ ኢኮኖሚ አስፈላጊ ነበር። ወደ ባንኩ ሲገባ መኪና ለመግዛት የተወሰነ ገንዘብ ለመበደር እንደሚፈልግ ተናገረ። ምንም ያልተለመደ ነገር አልነበረም። በዚያ ላይ የሱሱኮ የገንዘብ እንቅስቃሴ ጥሩ ነበር። ስለዚህ የባንኩ ዋና ስራ አስኪያጅ ብድሩን አጸደቀለት። ለምስጋና የሆነው ዘንድ ሱሱኮ መሐመድ አዩብ የተባለውን የባንኩን ስራ አስኪያጅ አንድ ምሽት እራት ጋበዘውና አዩብ ግብዣውን ተቀበለ። ያላወቀው ነገር ግን ይህ የሱሱኮ በአንድ ጊዜ ሚሊዮኖችን ለማግኘት ያቀደው መሰሪ ዕቅድ የመጀመሪያ እርምጃ ነበር። አዩብ ለእራት ወደ ሱሱኮ ቤት ሲደርስ ሁሉም ነገር በጥሩ ሁኔታ እየሄደ ይመስላል። ሁለቱ ሰዎች ጣፋጭ እየተመገቡ አስደሳች ውይይት አደረጉ። ከዚያም ሱሱኮ አዩብን በድንጋጤ ጸጥ የሚያደርግ አንድ ነገር ተናገረ። ማሊያዊው ሁለቱን ሰዎች ከሚያስቡት በላይ ሀብታም ሊያደርጋቸው የሚችል የተከለከለ ጥቁር አስማት ጌታ እንደሆነ ሹክ አለው። አዩብ በጉጉትና በፍርሃት ተሞልቶ ታሪኩን አዳመጠ። ሱሱኮ ማንኛውንም ገንዘብ ወስዶ በአንድ ቀላል የአምልኮ ስርዓት ብቻ መጠኑን በእጥፍ ማሳደግ እንደሚችል አጫወተው። አዩብ ጆሮውን ማመን አልቻለም። አዲስ የተዋወቀው ጓደኛው ቀጣይ ምሽት የተወሰነ ገንዘብ ይዞ ወደ ቤቱ እንዲመለስና በዚያው ምሽት ገንዘቡን በእጥፍ በማሳደግ የጥቁር አስማት ብቃቱን እንደሚያረጋግጥለት ነገረው። ተጠራጣሪ ነገር ግን በሰማው ነገር የተደነቀው አዩብ ወደ ቤቱ ሄዶ በቀጣዩ ቀን በርካታ ገንዘብ ይዞ ተመለሰ። በቀጣዩ ምሽት የባንኩ ስራ አስኪያጅ በሱሱኮ ቤት መግቢያ በር በኩል ወደ ውስጥ ሲገባ ሌላ ሰው በሳሎን በር በኩል ሲወጣ ተገናኙ። በአይኖቹ ውስጥ ፍርሃትና ድንጋጤ ነበር። ወደ አዩብ ተጠግቶ የሆነ መንፈስ እንዳጠቃውና አዩብ የጋኔኑን መንፈስ እንዳያናድድ አለበለዚያ ተመሳሳይ እጣ ፋንታ እንደሚደርስበት አስጠነቀቀው። አዩብ ምን ያህል ገንዘብ እንዳመጣ በትክክል አናውቅም። ወደ ጨለማው ክፍል ገብቶ ያመጣውን ገንዘብ አስቀምጦ ተመልሶ ወጣ። ከዚያም የብርሃን ብልጭታዎች በበሩ ፍሬም በኩል ታዩ። የጭስ ዱካዎች ከክፍሉ ውስጥ ሾልከው ወጥተው አየሩን ጥሩ መዓዛ ባለው ሽታ ሞሉት። አዩብ እንግዳ ቃላትን የሚያጉረመርሙ የሰው የማይመስሉ ድምጾች እንደሰማ ተናግሯል። ልቡ በደረቱ በኃይል መታ። ላብ በግንባሩ ላይ ኮለል ማለት ጀመረ። የአምልኮ ስርዓቱ ሲያልቅ ሱሱኮ በሩን ከፍቶ የባንኩ ስራ አስኪያጅ በዚያ ምሽት ያመጣውን ገንዘብ 2 እጥፍ መሆኑን ገለጸለት። ምንም እንኳን ፍርሃቱ ቢኖርም ፈገግታ በአዩብ ፊት ላይ ተሰራጨ። በጣም ተደሰተ። እናም ሊያልመው ከሚችለው በላይ ብዙ ገንዘብ የሚያገኝበትን መንገድ አየ። ተመሳሳይ ሐሳብ ወደ አእምሮ ሲመጣ ሱሱኮም ፈገግ አለ። ምንም እንኳን የሱ የሀብት መንገድ ከጓደኛው በጣም የተለየ ቢሆንም ሱሱኮ በእውነት የጥቁር አስማት ጌታ እንደሆነ በማመን አዩብ ለአዲሱ የሥራ አጋሩ ገንዘብ በባንክ እየላከ እጥፍ የተደረጉ ተመላሾችን መጠበቅ ጀመረ። እንደ አውሮፓውያን አቆጣጠር በ1995 እና በ1998 መካከል የባንኩ ስራ አስኪያጅ ከ180 በላይ ዝውውሮችን ፈጽሟል። ሱሱኮም ለተለያዩ ወገኖች ያለበትን በሚሊዮን ዶላር የሚቆጠር ዕዳ ከፈለ። የአዩብን እምነት ካገኘ ከጥቂት ሳምንታት በኋላ እንቅስቃሴውን ጀምሮ ነበር። ወደ ሲቲ ባንክ ሄዶ እዚያ ከሚሰሩ ኃላፊዎች አንዷን አገባ። ይህ ለእቅዱ አስፈላጊ ግንኙነት ነበር። በሱና በባንኩ ኃላፊ መካከል ግንኙነት ለመመስረት $500,000 ከፍሏታል። ሱሱኮ የአዲሷን ሚስቱን ቦታ ተጠቅሞ $100 ሚሊዮን በላይ አሜሪካ ወዳለው አካውንቱ ማስተላለፍ ችሏል። ምናልባት ምን እዚህ ሁሉ ችግር ውስጥ አስገባው? ለምን ቀደም ሲል ያገኘውን ገንዘብ በእጥፍ እያደረገ ቢሊዮነር አይሆንም ብላችሁ ተጠይቆ ይሆናል። በሚገርም ሁኔታ ግን ሱሱኮ ያቀረበው የጥቁር አስማት ችሎታ እውነት አልነበረም፣ እያጭበረበረ ነበር። አዩብ እነዚያን ክፍያዎች በፈጸመበት ጊዜ ከተማውን ለቆ ሄዶ ነበር። የትም አልተገኘም። እንደ አውሮፓውያን አቆጣጠር በ1996 ሰውየው ራሱን ወደ ሚሊዮነርነት ለመቀየር የተሳለ ምላሱንና የጥቁር አስማት ችሎታ አለኝ የሚል ተረቱን ተጠቅሞ ከፍተኛ መጠን ያለው ገንዘብ ማጭበርበርና በመጨረሻም ህልሙን ወደ እውነታ መቀየር ቻለ። የኤር ዳቢያን አርማ የተሳለባቸው አውሮፕላኖች በቅርቡ ወደ ሰማይ ይወጣሉ። የሱሱኮ ህልሞች አሁን ላይ ቅርብ መሰሉ።
ነገር ግን ገንዘብ ለማግኘት ብቻ የአየር መንገድ ኩባንያ ማቋቋም አልፈለገም። እንደ ድንቅ ለጋስ ሰው ለራሱ ጥሩ ስም ማፍራትን ፈልጎ ነበር። ምንም እንኳን ገንዘቡን የማግኛ ዘዴዎቹ መጥፎና ግልጽ ማጭበርበር ቢሆኑም ሱሱኮ የሌሎችን ሕይወት ማሻሻል የፈለገ ይመስላል። ህልሙን ተከትሎ የአየር መንገድ ስራውን ለመጀመር ቦይንግ 747 እና 2 ቦይንግ 727 ገዛ። ከዚያም ሱሱኮ ከጋምቢያ ፕሬዝዳንት ያህያ ጀማል ጋር ጓደኛ መሆኑን በመግለጽ ኤርዳቢያን የጋምቢያ ኩባንያ አድርጎ በማስመዝገብ ከሀገሪቱ ወደ ዱባይ በረራ ጀመረ። ይሁን እንጂ ከሱሱኮ ማጭበርበሮች ተጠቃሚ ያልሆነ አንድ ሰው ነበር፣ አዩብ። ለጓደኛው በተደጋጋሚ ጊዜያት ለመደወል ሞክሮ ነገር ግን ምንም ውጤት አላገኘም። ከላከው ገንዘብ አንድም ሳንቲም ሲመለስ አላየም። ይህ ብቻ ሳይሆን የቀድሞ የባንክ ስራ አስኪያጅ ወደ ጥቁር አስማት ሙስና ውስጥ ያስገባውን ሰውም ለማጋለጥ ተገደደ። ባልደረባው ከታሰረ በኋላ የኤምሬትስ ፍርድ ቤት በሱሱኮም ላይ ተመሳሳይ የእስር ትዕዛዝ አወጣ። ብቸኛው ችግር ሱሱኮ ዱባይ ውስጥ ስላልነበረ እሱን የሚይዙበት ምንም መንገድ አልነበራቸውም። ነገር ግን እንደ አውሮፓውያን አቆጣጠር በ1996 የማሊው መልቲ ሚሊዮነር ከባድ ስህተት ሰራ። ሁለቱ ሰራተኞቹ 2 የአሜሪካ ሄሊኮፕተሮችን ለመግዛት ይፈልጉ ነበር። ቀላል ግብይት ቢመስልም ነገር ግን ሄሊኮፕተሮቹ ከባድ መሳሪያ መጫን የሚችሉ በመሆናቸው ለግዢው ልዩ ፈቃድ ያስፈልግ ነበር። ሱሱኮ ሄሊኮፕተሮቹ እንደ አየር አምቡላንስ በመሆን ጥቅም ላይ እንደሚውሉ ቢናገርም ነገር ግን የአሜሪካ መንግስት ተጠራጣሪ ነበር። ይባስ ብሎ ሁለቱ ሰራተኞች ነገሮችን ለማለሳለስ ለጉምሩክ ባለስልጣኑ $30,000 ጉቦ አቀረቡ። እናም ይህ ሁኔታውን አባባሰው። ባለስልጣኑ ፈቃደኛ ካለመሆኑን በተጨማሪ ሁለቱ ሰራተኞች በቁጥጥር ስር ዋሉ። ኢንተርፖል ሱሱኮን ለማሰር ማዘዣ ወጣ። ወደ አሜሪካ ከተመለሰ በኋላ በጄኔቫ የባንክ አካውንት ለመክፈት ሲሞክር ተያዘና እጁ በካቴና ታስሮ ተወሰደ። መንግስት ሱሱኮን በካቴና አስሮ ሲወስደው ሁሉም ነገር የሚያበቃ መስሎት ነበር። ነገር ግን ቀጥሎ የሆነው ብዙዎችን ከማስገረም አልፎ አስደነገጣቸው። የቀድሞ የአሜሪካ ሴናተር ቡርጅ ቤይን ጨምሮ በርካታ ከፍተኛ ደረጃ ያላቸው ግለሰቦች ወደ ተወሰደበት ጣቢያ ጎረፉ። ከዚያም ሱሱኮ የ$20 ሚሊዮን ዋስ ከፍሎ ከተለቀቀ በኋላ ገንዘብ ያለ ልክ ማውጣቱን ቀጠለ። በደርዘን የሚቆጠሩ የቅንጦት የስፖርት መኪኖችን ገዛ። ግማሽ ሚሊዮን የሚጠጋ ገንዘብ ለጌጣጌጥ አወጣ። $1.2 ሚሊዮን ደግሞ መጠለያ የሌላቸው ሰዎች ለሚያርፉበት ተቋም ለገሰ። በባንኩ ሂሳብ ውስጥ ያለውን እያንዳንዱን ሳንቲም ማጥፋት የፈለገ ይመስል ነበር። በዚህም በፍሎሪዳ በጣም ዝነኛ ሰው ሆነ። ከዚያም ሱሱኮ ትርጉም የለሽ የ43 ቀናት እስር ከፈጸመና $250,000 ቅጣት ከከፈለ በኋላ ወደ ማሊ ተመለሰ። ምንም እንኳን የዱባይ እስላማዊ ባንክ እያንዳንዱን እርምጃ እያነፈነፈ ይዞ ለፍርድ ሊያቀርበው ቢሞክርም እስከ መጨረሻው ቀን ድረስ ግን አይነኪውን ማሊያዊ መያዝ አልቻለም። በመጨረሻም እንደ አውሮፓውያን አቆጣጠር መጋቢት 2021 ፉቱንጎ ባባኒ ሱሱኮ በባማኮ በሚገኘው መኖሪያ ቤቱ እያለ ከዚህ ዓለም በሞት ተለየ። ሰውየው አስደሳች ስብዕናና የማይታመን የህይወት ታሪክ ነበረው ማለት የክፍለ ዘመኑ ማቃለል ይሆናል። ከምንም ተነስቶ ፈጣን ጥበቡን፣ ቅቤ ምላሱንና የጥቁር አስማት ዕውቀቱን ተጠቅሞ $240 ሚሊዮን በላይ ማግኘት ችሏል። ሰውየው በታሪክ ላይ አሻራውን እንዴት እንደሚተው እንደሚያውቅ መካድ አይቻልም። ውድ ተመልካቾቻችን ለዛሬ ያዘጋጀንላችሁ ፕሮግራም የተከታተላችሁትን ይመስል ነበር። ዝግጅታችንን ከወደዳችሁት እንደተለመደው ላይክ እና ሼር ማድረግ አትርሱ። ሐሳብ አስተያየቶቻችሁን ደግሞ በኮሜንት መስጫው አጋሩ። በቀጣይ በሌላ ለየት ባለና እውነተኛ ታሪክ ተመልሰን እንገናኛለን። እስከዚያው መልካም ጊዜ